ፖለቲካዊ ሆኖ በስድብ ነው። ኦሮሞ አሸነፈ እዚህ ላይ በእንትን ላይ በጌም ላይ አማራ ተሸነፈ፣ አማራ አሸነፈ፣ ኦሮሞ ተሸነፈ፣ ትግሬ ተሸነፈ። ይሄ ደግሞ ምንድነው የሚያሳየው? የኦሮሞንና የአማራውና የሁሉም እዛ እኛ ሀብታም አይደለም። የኛ በሶሳይቲ ዌስተርን ሶሳይቲ ላይ ብናያቸው በጣም ሀብታም አይደለም እና በጣም የኛ ፋሚሊ ባኩም they struggling, the country struggling, where we are gas expensive, nobody's rich, you know what I'm saying? ግን ይሄንን ደግሞ ምን እያደረግን ነው? የኛ ሶሳይቲ ደግሞ እያስደከምን ነው። ለምንድን ነው የምናስደክመው? ቢኮዝ ብልጽግና የሚያስበው ይሄንን ሶሳይቲ በጌም እና በብዙ ነገር ቢዚ ብናደርጋቸው ፎከሱን ከኛ ይጥላሉ ነው። ገብቶሻል ማለት ነው። ለዛ ነው ዮኒ ማኛ እነ ብዙዎቹ እዚህ ላይ ሆኖ ማለት ነው በኮንፊውዝን የኛን ኦሮሞና የህዝቦቹን ኮንፊውዝ የሚያደርጉት የኛን ፖለቲካ የልጆቻችንን ፊት ለፊት ማሰብ ያቃተን በዛ ነገር ነው ማለት ነው። ይሄንን ደግሞ በስነ ስርዓት ሁሉን ያስገድለው ስርዓት ነው። ያ ስርዓት አጫሉን ብቻ አይደለም ያሳጣ። ቀደም ረሺድ አንስታለች። ቤተሰቡ ጭምር ነው ሀዘኑ የገባው። ትተነዋል። እሱን ሩቅ አልሄድልም። ዛሬ በዚህ ሳምንት ውስጥ 9 ወጣቶች ናቸው ምዕራብ ወለጋ ላይ ወጥተው ከእስር ቤት አውጥተዋቸው ራሳቸውን ጉድጓድ አስቆፍረው ረሽነው የቆፈሩት ጉድጓድ ውስጥ የቀበሯቸው። እቺ ናት ኢትዮጵያ። ለዛ ነው ሃጫሉ ሲሞት ሃጫሉ ሞቷል ጀዋር ይቀራል ተብሎ ሰልፍና ጭፈራ የተደረገው። ያን ያደረገችው ኢትዮጵያ ነች። ኦሮሞ ኢትዮጵያን የሚጠላው ያለ ምክንያት አይደለም። ለዛ ነው ሃጫሉ ሲሞት ሐውልቱ መተከል የለበትም፣ አደባባይ በስሙ መሰየም የለበትም ተብሎ ሰልፍ የተወጣው። በቶካል አይደለም። ለዛ ነው ሃጫሉ ሲገደል የሃጫሉን ሬሳ በክብር ከአዲስ አበባ መሸኘት ያልተቻለው። የሃጫሉ ገዳይ ኢትዮጵያ ናት የምንል ለዚህ ነው። ሃጫሉን ያጣ ነው አዲስ አበባ ውስጥ እኮ እንዳይቀበር ተብሎ እኮ በራሱ አገር ላይ በቱለማ አገር ላይ እኮ ስማ እኛ እኮ አሁን ትግሬዎች የሮቶ ኮነፍጭ ሲሲካ ሮቶ ኮነፍጭ ሲሲካ Kawi, give a chance, please. He's talking very important. ዛሬ ህግና ስርዓት የሌላት ሀገር ሃጫሉን አዲስ አበባ ላይ በክብር ሬሳው መሸኘት ያልቻለችው ነች። አዲስ አበባ ላይ የሱን ሞት የሚነዙ ሰዎችን በክብር የተቀበለችው ቶካል አይደለም። እኛ ዋጋው ሃጫሉን አይደለም። ዛሬ አሁን ብዙ ኦሮሞ እኔ ሌላውን አይደለም የምልህ እኔ አላለቀስኩም ለሃጫሉ የማለቅስበት ቀንና ጊዜ ነው የምጠብቀው። ሃጫሉን አልቀበርኩትኝም። ሃጫሉን የምቀብርበት ቀንና ጊዜ ነው የምጠብቀው። የራሴ የሆነ መንግስት፣ የራሴ የሆነ ስርዓት፣ የራሴ የሆነ ሀገር ሲኖረኝ፣ ከዛ ውጭ ግን ባርነት ውስጥ ያለው ህዝብ ነኝ። ከሃጫሉ በኋላ አይናችን እያየ አደባባይ ላይ እናት ልጇን እያየች ተረሽኖባታል። አይናችን እያየ ከእስር ቤት ወጥተን እየተረሸንን ሬሳችን ወንዝ ተጥሏል። አይናችን እያየ እናቶቻችን በድሮን ተመተዋል። ይሄን ያደረገችን ወደደችውም ጠላችውም ኢትዮጵያ ነች። እኛ ላይ ይሄ ነገር ሲደረግ ባንዲራ ይዘው ልክ ነው አዎ በለው ሲሉ የነበሩ ሰዎች በስመ ኢትዮጵያዊ ናቸው። የሰውን ስጋ እንደ ፍየል ስጋ ጠብሳችሁ ብሉ ያሉ ኢትዮጵያውያን ናቸው። ዛሬ አብረን በአንድ መንግስት የምንሰራ ለምን ስማቸውን አጠቅስልን? እውነቱን ነው ኢትዮጵያኒስት ናቸው። ሀሳቤን አመራሩ ኦሮሞ ነው ብዬ ነው ይህን የሚያደርስባቸው ኦሮሞ መሰለኝ። አሁን የዳር ዳርታ ስለሚገባኝ ነው አማራ እያለ በስመ ኢትዮጵያ ባንዲራ ይዘው ምናምን የሚለው ድሮን የሚመራው በእናንተ ነው። ወታደሩ የሚመራው በእናንተ ነው። ሀሳባችንን ከጀመርን እንጨርስ። እኔ ዳርዳሩ ሳሌ ልንገር ወንድም ይሄን ነገር የሚያደርገው ነገር ልንገራችሁ። የኢትዮጵያ ኦሮሞ ሳይሆን ኤምፓየሩ ነው። ኤምፓየሩ ደግሞ ለትግሬዎቹ ራሱ ወደ መንገድ እየመጣው ነበር። ወደ መንገድ ልሄድ ለምን የኢትዮጵያ መንግስት አትልም ታዲያ? የኢትዮጵያ ስም ባንዲራ ይዘው ምናምን የምትለው አሁን የቦታ ዝምታ የሚያመቻምች አይደለም። ይነግራል ጠብቅ ልንገር። ኢትዮጵያ የሚለው ክብር ስላለው ነው። ግን ሃጫሉ ሲሞት
ኦነግን ባንዲራ እኛ ኢትዮጵያዊ ነን ነው እኛ በኢትዮጵያ ፍጠራይ እኮ ከፍቶኛ አይደለም ኢትዮጵያ ስትልኛ እንደሆነ ስለሚገባይ እኮ ነው እንደዚህ ቆይ ይወዳም ለምንድነው እንደለማትሰጠኝ እኔ ማለት ሰዓት ተሰጥቶኛል ሰዓት ስጠኝ ደቂቃ ስጠኝና እኔ በሰጠከኝ ደቂቃ ፖይንቴ ልጨርስ እኔ ስዳርሎም ሰውን አላስወጣም ስለዚህ ቅድም በጨዋነት ነው ስናወራው ነው ብዬ ነው አዳምጦና ነኝ የቡርቃ ዝምታ አዳምጦ ተራ ተሰጥቶታል ይጨርስ ሐሳቡን ከዛ እሸቱ ትመልሳለህ ቅድም ጀምሮ እየነገርኩ ነው ሰው ያላነውን አንተ ምንድነው ጥፍጥሬ ከጥፍጥሬ ላይ ጥፍጥሬ ላውጣ የምትለው በቃ የተናገረውን ብቻ አዳምጠ በዛ መመለስ ትችላለህ ለምን አላልክም ያላነውን በላትበል እና ፕሊስ ይጨርስ እሺ አመሰግናለሁ ታንክ ዩ ቀጥል የቡርቃ ዝምታ እሺ አመሰግናለሁ እና ሐሳቤን ካቆንኩበት ስቀጥልልህ ትልቁ ችግር እቺ ኢትዮጵያ ምለና ኢትዮጵያውያን የኢትዮጵያውያን እሳቤ ያላቸው ሰዎች ትልቁ ችግር ምንድነው ኦሮሞን መጥላትና መናቅ የሚባል እሳቤ ያላቸው ኦሮሞን የመጥላትና የመናቅ እሳቤያቸው ኦሮሞን ዋጋ እንዲከፍል በማንነቱ እንዳይቆም ራሱን ሆኖ እንዳይኖር ዋጋ እንዲከፍል እያደረገው ነው ያ እሳቤ በራሱ ራሱን በህዝቡ በራሱ ስርዓት እንዳይተዳደር የማድረግ ነው ከዛ በተረፈ ስለ ሀጫሉ ግድያ ስናነሳ ከሀጫሉ ግድያ ጀርባ ብዙ ነገሮችን ነው የምናነሳው እኛ ሀጫሉ ብለን ዛሬ የምንናገረው አንድ ሰው ስለሆነ አይደለም ሀጫሉ ውስጥ የሞተው የብዙ ኦሮሞዎች ስነ ልቦና ነው ሀጫሉ ይዞት ወጥቶት የነበረው የብዙ ኦሮሞዎችን ስነ ልቦና ነው ትናንትና መድረክ ላይ ወጥቶ ያለ ፍርሃቻ በወያኔ ስርዓት አገዛዝ በኢህአዴግ ስርዓት አገዛዝ ያለ ፍርሃቻ ሲናገር የነበረው አንድ ሀጫሉን ሆኖ አይደለም 50 እና 60 ሚሊዮን ኦሮሞን ሆኖ ነበር ሀጫሉ ማንንም ተስፋ አድርጎ አይደለም እንደማንም ከሀገር ውጪ ሆኖ አይደለም ታስሮ መከራ በልቶ ዋጋ ከፍሎ ከዛም በኋላም ራሱን ሳይፈራ ራሱን ሳይደብቅ ፍለፊት ወጥቶ ለህዝቡ ድምጽ ሆኖ ነው ሀጫሉ ሲሞት ነው ዛሬ ኦሮሞ ባርነቱን በደንብ አምኖ የተቀበለው ትናንትና ኦሮሞ ሲሞት ድምጽ ነበረው የአንድ ኦሮሞ ሞት ይሰማን የነበረው ሀጫሉንና ሀጫሉን በመሰሉ ሰዎች ዛሬ ግን በቀን 100-200 ኦሮሞ ሞት ማንም ምንም አይለው ሞቱ ሰላማት ማን ሞቱ ድምጽ አጥቷል ህይወቱ ሰላም አጥቷል ኑሮ ነፃነት አጥቷል ከዛም አልፎ ግን ሌላ ስም ተሰጥቶታል ባለጊዜ ባለተራ ሌሎችም ነገሮች ከሀጫሉ ጋር የምናነሳቸው ብዙ ነገሮች አሉ እነሱም ሀጫሉ ሲሞት ኢትዮጵያውያን እነሱ ስል ኢትዮጵያውያን ይሄ በብሔር ፖለቲካ ማያምን ኢትዮጵያውያን በሀጫሉ ሞት የተደሰቱት ሀጫሉ ብሔሩን ወክሎ የብሔሩን ድምጽ ስለነበር ነው ያንን ድምጽ ማፈን ስለሚፈልጉ ነበር ለዛም ነው ሀጫሉ ሲሞት ምን ሰራ አንድ አዝማሪ ነው ለሀገር እንኳን ማይዘፈን ያሉ ሀገር እኔም ማምነው ኦሮሞ ሀገር ነው ኢትዮጵያ ውስጥ ጉራጌው ሀገር ነው ከዛ ውጪ ኢትዮጵያ ብለ የምትስለው ሰውም ብሔር ማንነትም የለም ኦሮሞንም አማራውም ሁሉም በየራሱ ሲቆም ነው ኢትዮጵያ ግን እንደዛ እንዲቆም ስለማይፈልግ ነው ከዛ በመቀጠል ሰው ስለመግደል የምታወሩ ሰዎች በጣም ማዝ ነው አንድ ነገር የምነግራችሁ ነገር ልንገራችሁ ማንም ሰው እገላለሁ መግደል ፈልጋለሁ የሚል ካለ ይግባ ያድርገው ከዛ በተረፈ ግን ግደል ብሎ ለምን አትገሉም ብሎ ዛሬ እሱ የሚያነሳሳው ወጣት የለም ዋጋ መክፈልም ዋጋ ማስከፈልም የሚፈልግ አካል ካለ ገብቶ ያድርግ እስኪ የግል ሀሳብን ንገረኝ ስለ ዮኒ ማኛ ገብቶ እንዳልከው ጀግኖች ለሀገር ለህዝብ የሚቆሙት እየተገደሉ እየታሰሩ ነገር ግን እየኖረባት ያለው ወይም ደግሞ አሮን ለኔ እኔን ስናገር የግል ጥላቻ ምናምን እኔ በማንም የግል ጥላቻ የለብኝም አሁንም ብዙ ሰው የሚያስበው ይወዳም እንዲ ለመሆን ነው እኔ 4 አመት ሆኖኛል የሁሉንም ብሔር የምደግፍ ከሁሉም ጋር የሚቆም ነኝ እውነት የምናገር ነኝ እስከ ገባይ ድረስ እሳሳታለሁ ስሳሳት እማራለሁ ስለዚህ የግል ሀሳብ እንዴት ይሄ ሲደረግ አሁን ይሄ የተደረገ ያለው ገብቶ ይሄ ሁሉ ነገር ሲደረግ አንደኛ በውጭ ያሉት የአማራ አክቲቪስቶች ኮምፕሊትሊ የኛ አልነበረም ድሮም እሱ እንደዚህ ነበር ብለው እንትን ማድረግ ጀምረዋል ግን ምን ተሰማ አንተ እንደ አንድ ግለሰብ
እንደ አንድ ኦሮሞ ፊንፊኒ መሬት ላይ አዲስ አበባ ላይ እንደዚህ በነፃነት ሲንቀሳቀስ በመንግስት ድጋፍ ሲንቀሳቀስ ምን ተሰማት? ቡልቃ እንግዲህ ወይ እየሰማው ስለነበር ነው። እንግዲህ አሁን የምነግርህ ነገር ምን እንደሆነ ታውቃለህ? ለዛ ነው ኢትዮጵያ ብዬ ለይቼ የነገርኩ። ስለ እሱ ብቻ ሳይሆን በጣም የሚያመኝን ነገር የምነግርህ ነገር ዛሬ ላይ የኦነግ አመራሮች እስር ቤት ውስጥ 4 ዓመታቸው ነው። ፍርድ ቤት ነፃ ነው ብሏቸው ያለው፣ ፖሊስ ማስሯቸው ያለው ገብቶካል አይደለም? ኢትዮጵያ በምትባለው ሀገር ኢትዮጵያ በምትባለው ስርዓት ስም ጥራልኝ ብትለኝ 12 እጠራልሃለሁ የኦነግ ከፍተኛ አመራሮች። ነገር ግን በዛው ተቃራኒ 2 ቀን ያልታሰሩ 2 ቀን ሳይታሰሩ ከእስር ቤት የሚወጡ የኢትዮጵያውያን አሉ። እኔ ዮኒ ማኛ ወይም ዮናስ ኢትዮጵያ መግባቱ ችግር የለብኝም። እሱን ሀገር ያስገባው እሱም እንደፈለገ ኦሮሞን የሚናገረውም የሚተቸውም እንደዛ እንዲሆን ያደረገው ያ ስርዓት ነው። ይሄ ኢትዮጵያ የምትባለው የተገነባችበት ስርዓት ነው። እኛ ደግሞ ትግላችን ከዮዳብም ጋር ከኢሳያስም ከረሻድም ከቀዊ ጋርም አይደለም፣ ከስርዓት ጋር ነው ትግላችን። ስርዓትን ስናሸንፍ፣ ስርዓትን ስንጥል፣ ስርዓት ለራሳችን ስንገነባ እንከበራለን፣ እንፈራለን። አብረን መኖር ከቻል አብረን እንኖራለን። አብረን መኖር ካልቻለ ደግሞ ጥሩ ጎረቤት ሆነን አብረን እንኖራለን። ጥሩ ጎረቤት መሆን ካልቻለ ደግሞ በራችንን ዘግተን በርቀት ተከባብረን እንኖራለን። ግን ያ ስርዓት እስካለ ድረስ ያንን ስርዓት ማንም ይምራው፣ አማራው ይምራው፣ ኦሮሞ ይምራው፣ ትግሬ ይምራው፣ ጉራጌ ይምራው፣ እኛ ባርነት ውስጥ ነው ያለ ነው። ስርዓቱን ግን ትቃወማለህ? ስርዓቱ ኦፒዲዮ ይመጣለሁ። አሁን ስርዓቱ ስትል ሁለታችሁም አመሰግናለሁ፣ ዋይዝ ናችሁ። ስርዓቱ ግን አሁን አብዛኛው በህዝብ ደረጃ ሳይሆን ስርዓቱ ሙሉ ባንኩንም ታንኩንም የያዘው ኦፒዲዮ ነው። በመግለጫ ለኦሮሞ ይጠቅማል ማለት አለ ኦፒዲዮ። አሁን ኦፒዲዮ ነው ዮኒ ማኛን የሚደግፈው የሚያስገባው፣ በውጭም በውስጥም ብልጽግናን በውጭ የሚደግፈው በውስጥ የሚደግፈው። ስርዓቱን አሁንም እየሰማችሁ ነው። ይሸጡ ቅድምም አማራ እያሉ አይደለም። ስርዓቱን ሲሉ ኦሮሞ ማለት ለኦሮሞ ህዝብ የሚቆም እንጂ ኦሮሞን የሚገል ኦሮሞ ከሆነ እየተቃወሙት ነው። እና ስርዓቱን ስትቃወሙ ኦፒዲዮ የሚመራው መንግስት አብይ አህመድ፣ ሽመልስ አብዲሳ፣ ባጫ ደበሌ፣ ብርሃኑ ነጋ ወዘተ ተረፈ ናቸው። እነዚህ በስልጣን ታንኩን ባንኩን ያዙት። ኢንስትራክሽኑን ነግረሃለሁ። ስለዚህ አሁን እሱን ቆይቀዌ ቆይፈተ ማለው አፊቱ ፊት ገረቄታና ነው ስለጠየቀኝ እቺን ልመልስለት ነው። ወደ አንተ ይምጣለ። ስርዓቱን ትቃወማለህ ስትለኝ አሁን እቃወማለሁ። ለምን ትቃወማለህ ስትለኝ ስማ ወንድሜ፣ እስካሁን ድረስ እያወራክ ነበራል። አንድ ጊዜ በእናትህ ላውራና ይሄ ሄድላችኋለሁ። እኔ ግን ያልገባክ ነገር አለ። ኢምፓየር እኛ የምንጣላው ኢምፓየሩ ነው። ይሄን ኤግዛምፕል ደግሞ በስነስርዓቱ እነግርሃለሁ። የቲፒኤልኤፍ 27 ዓመት ሙሉ የኤርትራ ገቨርንመንት ወደ ኤርትራ ሲወጣ እስካሁን ድረስ በኢምፓየሩ ውስጥ አሁን ከእንግዲህ በኋላ እነሱ አይጨነቁም ማለት ነው። ግን ለምንድን ነው ቲፒኤልኤፍ ሀገሩን የወሰደው እና ለ27 ዓመት እንደሚመቸው ይሄንን ኢምፓየር ሳይወግድ ሳያጠፋ መጀመሪያ እሱ መሳሪያ ያነሳበትን አላማውን ስቶ መለስ ኢትዮጵያን በፈለገው ነገር ረዳሉ ብሎ ሄዶ ለራሱ ደግሞ ኢትዮጵያ ደግሞ ዛሬ ደግሞ እነሱን ሰዎች በላች ማለት ነው። ኦሮሞም ይሄ በዚህ በኦሮሞ ስም የሚነቃነቁት ያሁን የፒዲዮ ደግሞ ያንን ስራ ደግሞ ለሁሉም ሰው የሚመች እንሰራለን ብሎ እየሄዱ ነው። እሱ ደግሞ ለዛ ነው ኦኤልኤ ደግሞ እምቢ የሚለው ማለት ነው። ግን ብዙዎቹ አሁን እዚህ ላይ ድናዮል የሚሆኑትና እዚህ ቲክታክ ላይ የሚያወሩ ደግሞ በጣም ድናዮል የሆኑ ሰዎች ናቸው። ድሉዥን ነው የሚባሉ ሰዎች ናቸው። ለምንድን ነው እንደዛ የሚለው? አንድ በኩል በቀለም ነው የምናሸንፈው ይላሉ። በአንድ በኩል ደግሞ በመሳሪያ ነው የምናሸንፈው ይላሉ። በአንድ በኩል ደግሞ ገቨርንመንት ይዘዋል ይህንን ፓወር ይላሉ። በአንድ በኩል ደግሞ አማራ እንትን ይላል። ይሄ እነዚህ ጭንቅላታቸውን ሁሉ ቦታ የሚነዱት ሰዎች አጨብጫቢ ናቸው።
ናቸው፣ ቺርሊደር ናቸው ማለት ነው። ግን እኛ ማሰብ ያለብን ማለት ነው በዚች ዓለም ላይ እንዴት ነው ሰው የሚያሸንፈው? እንዴት ነው ገቨርንመንት ፎርም የሚደረገው? እንዴት ነው ገቨርንመንትን ደግሞ ምጥለው ደግሞ ብናያቸው ደግሞ አፍጋኒስታን ኤግዛምፕል ወስደን እንችላለን። አፍጋኒስታን ውስጥ አሁን ይሄ ሁላ ዓለም በሙሉ ገቨርንመንት ሆኖ እዛ ላይ ማለት ነው የታሊባን ሰዎች ምንድነው ያደረጉት? ያን ሁላ ቴክኖሎጂ ምንድነው ያሸነፉት? ቢኮዝ they have a willingness ያሉትና ያን ሁላ አሸንፎ መጨረሻ ላይ የራሳቸውን ገቨርንመንት ፎርም አደረጉ ማለት ነው። ኢትዮጵያ ውስጥም እንደዛ ነው። ኢትዮጵያ አብይ አሁን መግቢያ ያለው ፋውንዴሽን የለውም። ፋውንዴሽኑ ተበልቷል። በአማራ በኩል ሲሄድ አማራ ተበላበት፣ በኦሮሞ በኩል ሲሄድ ኦሮሞ ተበላበት፣ በትጋሩ በኩል ሲሄድ ትጋሩ ተበላበት። ሁሉ አሁን እሱ መያዣ አሁን ኦሮሞ ሆኖ አማራ መምታት ይፈልጋል ማለት ነው። ለዛ ነው ቶዮኒ ማኛን ምናምን ያስገባው። ይሄ ደግሞ የኦሮሞን ጭንቅላት ደግሞ ለመጠምዘዝና ለመሸወድ የሚደረግ ነገር ናቸው። ያ ደግሞ ሲታይ ደግሞ ምንድነው የሚደረገው? የኦሮሞ ልጆች ይላሉ because they have ኦሮሞ ልጆች ሳይሆኑ እነሱ እስከ 5,000 እስከ 50,000 ፒዲዮ ሜምበሮች እዚህ ቲክታክ ላይ እና ፌስቡክ ላይ እንትን አድርገዋል ተሰምተዋል ማለት ነው። እነሱ ደግሞ ምንድነው የሚያደርጉት? የኦሮሞን ዓላማ ትውስት አድርግቶ መሄድ ነው የሚፈልጉት። እሱን ደግሞ እየታየበት ነው ማለት ነው። አንድ ጊዜ አብይ ከአማራ ጋር ሲጣላ ለአብይ እንትን ይላሉ፣ ለአብይ ይላሉ። ይሄ ደግሞ የፒዲዮ ኦሮሞ ሳይሆኑ የፒዲዮ ሜምበር ናቸው። እሱን ደግሞ በጣም አይደንቲፋይ ማድረግ አለብን ማለት ነው። እኛ ከነሱ ጋር ከዚህ ኢትዮጵያ ጋር የምንጣላው ኦኤልኤ ደግሞ የሚጣላው ደግሞ ይሄ ኤምፓየር ሁሉም ሰው ይበላል። ግን የዚች ሀገር ለሁሉም ሰው መሄድ ከፈለግ ሁሉም ሰው ኢንዲፔንደንትሊ መሆን ከፈለገ አዲስ አገር መስራት እንችላለን። ያ ደግሞ ከሁሉም አገር ከሁሉም ብሔረሰቦች ተስማምተንበት ገብተንበት ከሁሉም ሽማግሌ መጥቶ ወይንም የህዝቡ መጥቶ ቮት አድርጎበት እዚች ሀገር በኢትዮጵያ መሄድ አለበት ወይንም አትሄድም። በኦሮሞ ስም መሄድ አለበት ወይንም አትሄድም። ወይንም ደግሞ ሁላችንም ለልጆቻችን ስንል ለፊውቸር ከሆነ ደግሞ ሁላችንም ፐርስፔክት ያደረግንበት አገር አይዲያ መስራት እንችላለበት። እስከሱ እስከማናደርግ ድረስ ኦኤልኤ ደግሞ መጣለቱ አይቀርም። ከአማራ ጋር ዛሬ ተጣላ ፒዲዮ ከተባለ እኛ አይገባንም። እኛ ከማንም ጋር ቢጣላ የኛ ፕላን ነው። አብይ ኢትዮጵያን እያፈረሰልን በጣም እናመሰግነዋለን እዛችን ላይ ማለት ነው ለወነቅ። ስለዚህ እሱን በጣም ብናይ በጣም ይሻለናል። ቶዮኒ ማኛ በኢትዮጵያ ገቨርንመንት ነው የገባው። ለምን እንደገባ ደግሞ አማራን ፖለቲካ ለማፍረስ ነው። ፒሪየድ። ዋው ቀዌ የተናገረውን አሁን አላይታል። ለምን እንደሆነ ታውቃላችሁ? እኛ ትግላችን ከአማራ ጋር አይደለም፣ ስርዓቱን ለመገልበጥ ነው። ስርዓቱን ገልብጠን የብሔር ብሔረሰቦች እኩልነት በታሪክ መጥቶ ስለማያውቅ ሁሉ ተቀምጦ ምሁሩ፣ መንፈሳዊ አባቱ፣ ፖለቲከኛው ተቀምጦ ፌር የሆነ እንዲመጣ ነው። ስለዚህ አሁን ኦፒዲዮ ኦሮሞ አይደለም ማሸፉን ህጻናት ወለጋ የት አባቴ ወለጋ የት? እኔማ ማውቀው ልንገርህ። ይኸውልህ እንግዲህ እኔ አሁን ስነግርህ ስፔሲፊክ አድርጌ ልነግርህ ከፈለክ እኔ ኦሮሞ አይደለሁም እኮ ልዩ ቦታው ለይቻ ነግርህ አባት እያወቅ ትክክለኛ ከመለስክ ወይ መልስልኝ። እኔ ያንተ ቀበሌ ከተባለ ልመልስ ወይ አይ ጥያቄ እንዴት መልሳለሁ? ረሺዳ የሮተኮ ኖ ረሺዳ ይኸውልህ እኔ ስፔሲፊክ እንድጠይቀኝ የፈለኩት ለምን መሰለህ? ስፔሲፊክ አድርገህ እንድጠይቀኝ የፈለኩት ለምን መሰለህ? ፎር ኤግዛምፕል ሆሮ ጉድሩ የሚባል ቦታ አለ። የስ ሆሮ ጉድሩ። አሁን ሆሮ ጉድሩ ላይ ምን ተፈጸመ ብትለኝ በደንብ ስለምነግር ነው ስፔሲፊክ አድርጌ የጠየቁ። ሆሮ ጉድሩ ላይ ግድያዎች ተፈጽመዋል። በማ በታጠቀ አካል። ይሄ የታጠቀ አካል ማን ነው ካልከኝ 3 የታጠቀ አካል አለ። አንደኛው በመንግስት ተመልምሎ እዛ ቦታ ላይ ኦፕሬሽን የሚሰራ የታጠቀ አካል አለ። የዚህ ማስረጃ ምንድን ነው ካልከኝ የመንግስት የብልጽግና የፓርላማ አባላት የሆኑት 2 ሰዎችን እነግርሃለሁ። አንደኛ አንጋሳ ኢብራሂም እና ሁለተኛ ታዬ ደንዳ ስለዚህ ኦፕሬሽን በሰፊው ተናግረዋል። ሚዲያ ላይ ገባና ተመልከት። ሁለተኛ የታጠቀ የፋኖ ኃይል አለ። ይሄንንስ ምን ማስረጃ አለ ካልከኝ ከዚህ በፊት ወለጋ ላይ እንደዛ አይነት እልቂት ለመፈጸም በሚቀርብበት ሰዓት ላይ አንደኛ አዳምጠኛ አዎ የምነግርህ ነገር ስማና ከተዋጠል ይዋጥላል፣ ካልተዋጠል ደግሞ ይሄ ልክ አይደለም ትለኛለህ። ያ ፋኖ ደግሞ ማን ነው? እንዴት እዛ ቦታ ተገኘ የምትለኝ ከሆነ ደግሞ ከዚህ በፊት ዘመድኩን በቀለ ልክ ወለጋ ላይ እልቂት ሲጀመር ምን ብሏል?
ከዚህ እኔ ማውጣት ስለምችለው ቪዲዮንም ፎቶንም ከዚህ በኋላ ወለጋ ላይ የሚሞት አማራ የለም፣ ወለጋ ላይ ጀግንነት አብቧል፣ ወለጋ ላይ ፋኖ ስራውን ጀምሯል ብሎ የፖስተው ፖስትም ቪዲዮም አለኝ። ከዛ ባሻገር ስንታየው ነው ማነች የምትባል ሴት ዘሜን ገደሉት፣ ዘሜን አሰሩት እያለች ቪዲዮ ስትሰራ የነበረው የሰራችውን ቪዲዮ አወጣልሃለሁ። ወለጋ ላይ ፋኖነት አስመስክሯል። ከዛ በተረፈ ምን አሳይሃለሁ? ከወለጋ ሆሮ ጉዱሩ የኦሮሞ ነጻነት ሰራዊት ጦሮችን 2 ወስደው ይዘው ሄደው አንገት ቆርጠው የሰቀለው ፋኖ እንጂ ማንም አይደለም። 2 ሶስተኛው የታጠቀ አካል ማን ነው ካልከኝ የኦሮሞ ነጻነት ጦር በቦታው የሚንቀሳቀስ ኃይል አለ። ይሄ ኃይል ስራው ምንድን ነው ካልከኝ ህዝቡ በመንግስት መዋቅር ውስጥ ያሉ አካባቢዎችን አስለቅቆ ለህዝቡ በጊዜያዊነት ህዝቡ በመረጠው አስተዳደር ስልጣንን እየሾመ ቦታዎችን እየለቀቀ መሄድ። ምክንያቱም የኦሮሞ ነጻነት ጦር ስራው የህዝብ ልብን መያዝ እንጂ የቦታና የመሬት ቦታ መያዝ አይደለም። ከዛ ባሻገር ግን አንተ ለምትጠይቀው ጥያቄ አማራ ሆሮ ጉዱሩ ብቻ አይደለም የሚኖረው፣ ድፍን ኦሮሚያ ላይ ይኖራል። ኦነግ ወይም የኦሮሞ ነጻነት ጦር ወለጋ ሆሮ ጉዱሩ ብቻ አይደለም የሚንቀሳቀሰው። ከአባይ ወንዝ ጀምረ እስከ ወለጋ፣ ከሀረር ጀምረ እስከ አርሲ፣ ከፈንታሌ ጀምረ እስከ አምቦ፣ ከአምቦ ጀምረ እስከ ሰላሌ ድረስ የኦሮሞ ነጻነት ጦር አለ ከረኝን ጨምሮ። ለዚህ ቦታ ላይ ያሉ አማራዎች ለምን ሞት አልተፈጸመም? ሲቀጥል የኦሮሞ ነጻነት ጦር ከሆሮ ጉዱሩ አልፎ እዚህ ነቀምት ደርሶ ነቀምት ከተማን ሲቆጣጠር ብዙ አማራዎች ነበሩ። ቪዲዮ ማሳየት ስለምችለው በማይክራፎን የሌላ ብሔር ተወላጆች ከቤት እንዳትወጡ፣ ጥይት እንዳይመታችሁ፣ አንድም የሌላ ብሔር መግደል አንፈልግም፣ እንዳትወጡ ከቤታችሁ ብሎ ከመንግስት አካላት ጋር ነበር ሲታኮስ የነበረው። አንድም እሱ ከተማ ተቆጣጥሮበት በነበረበት ሰዓት ላይ አንድም የሌላ ብሔር ተወላጅ አልተገደለም። ነገር ግን ንጹሐን አሁን ባልኩክ በእነዚህ ታጣቂ ኃይሎች ተገሏል። ለዛም የኦሮሞ ነጻነት ጦር ምን የሚል መግለጫ አውጥቷል? በአካባቢው ለሞቱ ምናልባት እዮዳብ ከቻልክ ቪዲዮን አሁንም ልልክልህ እችላለሁ፣ ካልሆነም ዩቱብ ላይ መክፈት ትችላለህ። ጃልመሮ በአፉ የተናገረው ነገር አለ። የሞተው የሰው ነፍስ ነው። አማራ ኦሮሞ አንልም፣ ትግሬ አንልም። የሰው ነፍስ ሞቷል። ነገር ግን አካባቢው ላይ ንጹህ ገለልተኛ አካል ገብቶ አጣርቶ እውነቱን ለዓለም ህዝብም ለሀገሪቱ ህዝብም ያውጣ። ከዛ በተረፈ ለዩቱብ ሽቀላ ፍጆታ ተብሎ በፕሪ ጀጅመንት ቦታው ላይ ሳይገኙ ቦታው የት እንደሆነ እንኳን ሳያውቁ እከሌን ገሏል ብሎ ማውራት ለፖለቲካ ትርፍ ከሆነ እንጂ ለሚሞተው ንጹሐን ትርፍ አይሆንም ብሏል። ከዚህ የተሻለ ከሞት ተርፈው ተፈናቅለው የመጡት የሚናገሩት ምንድን ነው? ራሳቸው እዛው የትኛው ጀርባዬን መታኝ፣ ቪዲዮ ልክፈተው፣ ጀርባዬን መታኝ፣ ጀርባዬን ሲመታኝ ሞትኩበት፣ ስሞትበት እንደገና ትቶኝ ሄደ፣ ከዛ በመሳሪያ ዛባ ገደለኝ ያለውን ነው። ሌላም ሰው እያወራለን። አንደኛ የቡርቃ የምነግርህ አንደኛ በመጀመሪያ እውነት እንነጋገር ከተባለ እናንተ በጣም ጭፍን ያለ የአማራ ጥላቻ አለባችሁ። እውነቱ እየተማመን ስርዓቱ ከሆነ ቆይ አንዴ ልጨርስና እንትን እወርድልሃለሁ ወንድሜ። አንተ መንቃዊ ትንሽ የተሻለ ነገር ስላወራ ሪስፔክት አለኝ። የቡርቃ ግን ብዙ ገስቶች ላይ ተገናኝተናል። አብዛኛው ጊዜ ያው ቫሪ ነው የምትናገረው ነገር። ሆኖም ግን አትሊስት አሁን እንኳን እንደዚህ የምታረገን ኢትዮጵያ ናት፣ እንደዚህ የምታረገን ኢትዮጵያ የሚለው ሰው ነው የምትለው እንጂ እናንተ ላይ ስልጣኑን መድፉን ባንኩን ታንኩን ይዞ እንትን የሚላችሁትን እንኳን መቃወም አትፈልጉም። መንግስት ቢያበሳጫችሁ ሄዳችሁ ምንም የማያውቁት ንጹሐንን ሆድ እየቀደዱ የሚያወጡ የሚገሉ ተቃውሞ በአማራን በመግደል ነው እንዴ ኦሮሞ ነፃ የሚወጣው? እኔ በጣም ብዙ ጊዜ ይገርመኛል። በዛ ላይ ለኢትዮጵያ እና ለአማራ ያላችሁ ጥላቻ እኩል ነው። ምን እንዳደረጋችሁ የአማራ ህዝብ አይዶ ነው በዚህ ደረጃ ለማንም ጥላቻ የለብኝም። አንድ ነገር ልንገር እዚህ ላይ ማለት ነው። አማራም ኦሮሞም ሁሉም ሰው ይጣላል እዛ ሀገር ውስጥ። 3 ሰው ናቸው አሁን በጣም የሚጣላው እዛ ሀገር ውስጥ ማለት ነው። አማራ፣ ኦሮሞ እና ትጋሩ ናቸው። 3ቱ ደግሞ ፖለቲካሊ ኢንቫልቭ የሚያደርጉ ነገሮች ናቸው። እነሱ ደግሞ በድሃዎቹ መሞት ቤነፊት የሚያገኙ ናቸው። ግን የኦሮሞ ነጻነት ግንባር ወለጋ ውስጥ የተደረገው በፍሪ አካል ይደረግ በፍሪ ነገር ይሁን ተብሎ የዓለምን ህዝብ የዓለምን መንግስቶችን አርግቷል። ያ ደግሞ የዩሮፒያን ዩኒየን ደግሞ አጥንቶ
ኢንቨስቲጌት አርግቶ የኦነግን ኦኤልኤ ያን ነገር አለማድረጉን በዌብሳይት ላይ ሄደ ማየት ይችላል። ይሄ ክልል መሆኑን የኦነግ የኦሮሞ ህዝብ እና የኦሮሞ ነጻነት ግንባር እዛች ቦታ ላይ ወለጋ ውስጥ ምንም ነገር እጅ እንዳሌለበት በዌብሳይት ላይ እንትን ተረድቋል ማለት ነው። እሱን ደግሞ አልወስድም ካልክ ደግሞ በአማራ እየሞተ ነው። የስ አማራ እየሞተ ነው። ኦሮሞ እየሞተ ነው። የስ ኦሮሞ እየሞተ ነው። ትጋሩ እየሞተ ነው። የስ ትጋሩ እየሞተ ነው። ማን እየገደለ ነው? ነገርየው ማን ቤኔፊት እያገኘ ነው? ኢትዮጵያ እስቲ ከመቼ ነው ለአማራ የሆነችው? ኢትዮጵያ ለማን ነው የሆነችው? ኢትዮጵያ ሁሉም ሰው እየገደለች ነው። ትጋሩን እንደዛ ገደለች፣ ኦሮሞን ገደለች፣ ሲዳማን ገደለች፣ ኦጋዴንን ገደለች፣ አማራን ገደለች። ሁሉንም ሰው እየገደለች ነው። ለምን ሐቁን አናይም ነው? ምንድን ነው? ካንሰር አለ። ያ ካንሰር ደግሞ ሪሙቭ እስካልሆነ በስተቀር ቴምፖራሪ ሜዲሲን መስጠት ደግሞ በኋላም ችግር ያመጣል። ፒዲዮ በሚሄድበት አሁን ብልጽግና በሚሄድበት አሳሰብ በኋላም ሌላውንም ያመጣል። በኦሮሞ ስም እየተነገደ ነው። እሱን እያልን ነው። ለአማራም ጥሩ አይደለም፣ ለኦሮሞም ጥሩ አይደለም፣ ለትጋሩም ጥሩ አይደለም፣ ለሁሉም ጥሩ አይደለም። ቢኮዝ ይሄ ሰውዬ በሚሄድ